በጌታ የተወደዳችሁ የእግዚአብሔር ልጆች እንደምን ቆያችሁ? የአምላካችን የእግዚአብሔር ስም ለዘላለም ብሩክ ይሁን። ከኢትዮ አጋፔ የመጽሐፍ ቅዱስ ጥናት ደግሞ ዛሬ እንደገና ተገናኝተናል። በዚህ ርዕስ ለመወያየት ማለት ነው። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህና ይላልና የእግዚአብሔር ቃል አንደኛ ጢሞቴዎስ 4:16 ላይ በዚህ ሐሳብ ደግሞ ከእግዚአብሔር ቃል አጭር ጊዜ የምንወስድ ይሆናል። እግዚአብሔር መካከላችን ሆኖ እንዲያስተምረን እንጸልይ። ጻድቅና መልካም አፍቃሪ አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ዛሬ ደግሞ በዚህ አንተ ቃል ዙሪያ እንደ ማርያም ከእግሮች ስር ቁጭ ብለን ልንማር ወደናል። አስተምረን፣ ክብርን ሁሉ ውሰድ፣ ልጆችን ሁሉ ባርከን፣ እንወድሃለን በጌታ በኢየሱስ ስም አሜን። ወገኖች ዛሬ ለምን ከመጽሐፍ ቅዱስ ሰላም አልላችሁም ብዬ ሳስብ ሰላም ለእናንተ ይሁን የሚልን ቃል መጽሐፍ ቅዱስ ውስጥ ፈለኩና ምናልባት ብዙዎች ታውቃላችሁ ብዬ አስባለሁ። አዮታ የሚባል የአማርኛ መጽሐፍ ቅዱስ ሶፍትዌር አለና መተግበሪያ አለና በኮምፒውተርም በስልክም ላይ የሚሰራ እሱ ላይ ስፈልግ በርከት ያሉ አገኘው እና ሰላም ለእናንተ ይሁን 16 ጊዜ በመጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ አዲስ ኪዳን ድረስ እንዳላየሁና አንደኛ ሰላም ለእናንተ ይሁን ማለት ፈለኩ። ሁለተኛም ደግሞ ይሄንን አፕሊኬሽን ወይም አዮታን ላስተዋውቃችሁ ፈለኩ። ድንገት የማታውቁ ካላችሁና እግዚአብሔር ደጋግሞ ነው ሰላም ለእናንተ ይሁን የሚለው። ዛሬም እንደ ጌታ ልጅ ከእናንተም ጋር ደግሞ በጌታ እንደ ወንድም ሰላም ለእናንተ ይሁን ማለት ፈልጋለሁ። የሰሞኑ የአገራችን መንፈሳዊ አወያይ ጉዳዮችን ወይም ደግሞ ኢሹስ ምንድናቸው ብለን ስናይ እንግዲህ ከተወሰነ ቀናት ወይም ሳምንታት በፊት ይሄ ሚራክል ማኒ ወይም ኤቲኤም የሚል ነገር እንደሰማን ለብዙዎች አስደንጋጭ እንደነበር ታስታውሳላችሁ። ኤልጄ ቲቪ የሚል ነው ይህንን ነገር ይዞልን ብቅ ያለው። እኔ እንግዲህ ቤተክርስቲያንም ነብይም ለማለት በጣም ነው የምቸገረው። ምክንያቱም መጽሐፍ ቅዱስ ለነዚህ የከበሩ ተቋማት አገልጋዮች የሚሰጠው ስያሜ እውነት ይገባቸዋል ወይ እነዚህ ሰዎች በሚለው ላይ ትልቅ ጥያቄ ስላለኝ ማለት ነው። ያንን የኤቲኤም ወይም ሚራክል ማኒ ወይም ሚራክል ኤቲኤም ጋር ተያይዞ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስልም መግለጫ እንደሰጠ ታስታውሳላችሁ። በጣም በርካታ ወገኖች በተለያዩ መንፈሳዊ ሚዲያዎች እየቀረቡም ደግሞ በዚህ ጉዳይ ላይ ሐሳብ ሰጥተዋል። ወንድም ዘላለም መንግስቱን ብዙዎች እናውቃለን ብዬ አስባለሁ። ሌሎችም እንግዲህ ወንድሞች ብቅ እያሉ አንዳንዶች ትንሽ ይህንን ነገር በተለየ አተያይ የሚያዩም እንዳሉ አይተናል። እና ኒቆዲሞስ ሾው ላይ ትንሽ ለስለስ ባለ ይሄ ነገር የታየ ይመስለኛል። ሙሉ እይታውን ራሳችሁ እንድታገኙ እነዚህን ነገሮች እንድታዩዋቸው በጌታ ፍቅር አድማችኋለሁ። ምናልባት ባዕድ ቅይጡ ወንጌል በአገራችን ባሉ እንደዚህ ያሉ የብልጽግና ወንጌል ወይም ደግሞ መጽሐፍ ቅዱሳዊ ያልሆኑ አስተምህሮች እና ልምምዶች ላይ እንደው ሰብሰብ ያለ ጠንከር ያለ ትምህርት ነው ብዬ ነው የማስበው። እሱንም ያላያችሁ ትኖራላችሁ ብዬ ባላስብም ካላያችሁ ግን እንድታዩ በጌታ ፍቅር እናድማችኋለን። አንዳንድ መዝሙሮቻችን ደንበኛ ጭፈራ ሆነዋል። በቤተክርስቲያናችንም በኢትዮጵያ ውስጥ በጣም ብዙ ነገሮች እየታዩ ስላሉ እነዚህን ነገሮች እንግዲህ መወያያ እንደነበሩ ታስታውሳላችሁ። ከኢትዮ አጋፔም እግዚአብሔር ረድቶን ባለፈው በዚህ ዙሪያ የሰራ ነው የተወሰነ ነገር ነበር። ንቁ ወይም የቤትህ ቅናት ይበላኛል የሚል ርዕስ የተሰጣቸው ናቸው። ምናልባት ያላያችሁ ካላችሁ እዛ ዩቲዩብ ላይ ገብታችሁ አንዳንድ ሐሳቦች ልታገኙ ትችላላችሁ።
ብዙ ወገኖች አስተያየት ሰጥተውናል። አንዳንዱ ትንሽ ረዝሟል ያሉን አሉ። እውነት ነው። የመጀመሪያው ወደ 1 ሰዓት ከ50 ደቂቃ ነው ይረዝማል። ከዚያም አጠር ያለ እንደው በአብዛኛው ሐሳቡን ይዞ ግን ወደ 18 ደቂቃ ያህል የተሰራም ስላስቀምጥን የሚመቻችሁን እያያችሁ ሐሳብ ልትለዋወጡበት እኛንም ሐሳብ መሰጡን ካለ በጣም እንወዳለን። ይህንን ለማለት ነው። የዛሬውን ርዕሳችንን እንግዲህ አንስተናል ቅድም። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህና የሚልን ሐሳብ እናገኛለን። አንድ ቃል አለ በመጽሐፍ ቅዱሳችን፣ በእንግሊዝኛ ዶክትሪን ይባላል። በአማርኛ ትምህርት ወይም አስተምህሮ በሚል ተተርጉሟልና እንግዲህ በዚህ ላይ በጣም ብዙ አይነት አስተያየቶች አሉ፣ ብዙ ሐሳቦች አሉ። አንድ በጣም ቅርብ ጓደኛዬ ያለኝን አስታውሳለሁ። የተወሰኑ 10 ያህል ዓመታት በፊት ማለት ነው። አትክልት እኔ ይሄንን ዶክትሪን የሚለውን ቃሉን ራሱ አልወደውም አለ። ለምን አልኩት። እሱ አይደል እንደሚለያየን? ይሄ ዶክትሪን የሚባል ነገር እኮ ባይኖር ሁሉም ኢየሱስ ጌታ ነው ቢል አንድ እኮ ነበርን ክርስቲያኖች ሁሉ። አሁን ግን ከሌም የተነሳ የኔ ዶክትሪን እንደዚህ ይላል፣ ከሌትም ይሄን ዶክትሪን አልቀበልም ትላለች እና እኔ ዶክትሪን በቃ የለያየን ነገር ነው እንዳለኝ አስታውሳለሁና ያኔ እኔም ትንሽ ደንገጥ አልኩና መጽሐፍ ቅዱሴን የበለጠ ማጥናት ጀመርኩ። እውነት ዶክትሪን በመጽሐፍ ቅዱስ ውስጥ እንደዚህ በአሉታዊነት በሚለያይ ነገርነት ነው ወይ የቀረበው የሚለውን ሳየው የኪንግ ጄምስ ባይብል እዚህ ጋር እንደምታዩት ወደ 50 ጊዜ ያህል ይህንን ዶክትሪን የሚለውን ቃል በአማርኛ ትምህርት ወይም አስተምህሮ የተባለውን ቃል እንዳለው ነው የነገረን። እንግዲህ ከዘፍጥረት ጀምሮ እስከ አዲስ ኪዳን በበርካታ ቦታዎች ማለት ነውና ቃሉ በአዎንታዊም በአሉታዊም ተነስቷል። ግን እንዳለመታደል አሁን ምናልባት አንድነት ላይ በማተኮር ፍቅር ላይ መቻቻል ላይ በማተኮር ምናልባት ይህንን ዶክትሪን የሚለውን ቃል በአሉታዊነት የማየት ዝንባሌ ያለም ይመስለኛል። እዚያ ላይ በደንብ አንዳንድ ሐሳብ እንድንለዋወጥ ስለፈለኩ ነው ዛሬ ከናንተ ጋር ጊዜ መውሰድ የወደድኩት። አንድ ሌላ ገጠመኝ ላንሳ። የተወሰነ ጊዜ ጅማ ከተማ ነበርኩ በስራ ማለት ነውና ይመስለኛል እዛ ጉባኤ ላይ አልተካፈልኩም፣ ግን ቤተሰብ የነገሩኝ ነው የተካፈሉ ሰዎች ማለት ነውና ይመስለኛል የአብያተ ክርስቲያናት ህብረት ያዘጋጀው መንፈሳዊ ኮንፈረንስ እንደሆነ ገምታለሁ። አገልጋይ በዚያ ትልቅ ጉባኤ ላይ የሚገርም አይነት ጥያቄ ጠየቃሉና እስኪ በዚህ ጉባኤ ውስጥ ያላችሁ የመሲህ ልጆች አለ እጃችሁን አንሱ። ገባችሁ አይደል? እዛ መሰረተ ክርስቶሶች ሁሉ እጃቸውን አነሱ። እሺ ያወርዱ። እስኪ አሁን ደግሞ የሙልዬ ልጆች ይላችሁም እንዴ? ሙሌ ሲል ሙሉ ወንጌሎች ሁሉ እጃቸውን አነሱ። አሁን ደግሞ የመኪ ሲል መካነ ኢየሱስ፣ የብሬ የታላችሁ ህይወት ብርሃኖች፣ ቃል የለችም እንዴ? ቃል ህይወቶች፣ ሁሉንም እንደዚያ የገኒ ልጆች እያለ የተለያዩ ሰዎችን ካስነሳ በኋላ በመጨረሻ እስኪ የኢየሱስ ልጆች ደግሞ አንዴ እጃችሁን አንሱ ሲል ሁሉም አነሳ። ሁሉም ተነስቶ ቆመ፣ አጨበጨበ። በቃ በጣም ልዩ መገለጥ፣ ልዩ በረከት የተባለ ጉባኤ ተካፍለን መጣን አሉኝ። እኔ በጣም ደስ አለኝ። ያው ሁላችንም የኢየሱስ ልጆች መሆናችን መልካም ነው። በስም መለያየታችን ባይሆን መልካም ነበር። መጽሐፍ ቅዱስ ወደ ኤፌሶን ሰዎች ወደ ቆሮንቶስ ሰዎች ሲል እነዚህ ከተሞች ነው የነበሩት እንጂ ልክ እንደ ዛሬ በአንድ ከተማ አንዳንዴ ደግሞ በአጥር የሚገናኙ የተለያየ ስም ያላቸው ቤተክርስቲያናት አልነበሩምና እንደዛ መሆኑ የሚያሳዝንም ሆኖ ግን ለምን ሆነ ብለን ስናይ እዛ ላይ ብዙ የተጻፉም የተሰሩም ስራዎች ስላሉ ማግኘት ይችላላችሁ ብዬ አስባለሁ። የትንቢት ቃል እኔም የማገለግልበት ሚኒስትሪ ነው። በዚህ ጉዳይ ላይ ሰፋ ያለ የሰራው ነገር አለ። በድረገጹ tinbitqal.org ላይ ልታገኙት ትችላላችሁ። ከሌሎችም ሶርሶች ልታገኙት ትችላላችሁ።
በተለያየ ምክንያት ተከስቷል። በተለይ በመጀመሪያዎቹ ጊዜ ከአስተምህሮ ጋር ከመጽሐፍ ቅዱሳዊ መረዳት ልዩነቶች ጋር ተያይዞ ልምምዶች ልዩነቶች ጋር ተያይዞ የተከሰቱ ክፍፍሎች አሉ። ሲያ ላይ ብዙ አሁን አናነሳም። አሁን ግን በጣም በሚያሳዝን መልኩ እንደው ምንም አይነት ምክንያት በሌለው ምክንያት ወይም ሙሉ ምክንያቱ ገንዘብ ብቻ በሆነ አጀንዳ አዳዲስ ስያሜዎች ሲሰጡ አዳዲስ ቤተክርስቲያናት ሲከፈቱ እናያለንና አንድ ገጠመኝ አሁንም ላንሳ። አንድ ወቅት ላይ ሐዋሳ ከተማ ጠዋት ላይ ቤተክርስቲያን ለመሄድ ቀደም ብዬ ነው የወጣሁት። ቁርስ ቤት አልበላሁም ነበር። አንድ ቁርስ ቤት የሆነ ነገር አዝዤ እየበላሁ እያለ አንድ ጠና ያለ ሰው ነው። እሱም ቁርስ አዟል እየበላ ነውና ግን ምግቡ ከመምጣቱ በፊት ጸለየ። ከዛ እኔም ስጸልይ ደስ አለኝ። በጌታ ወንድሜ ነው ለምን አላወራውም ብዬ አንዳንድ ሐሳቦች አነሳንና ስንተዋወቅን እኔ የማመልክበትን ቤተክርስቲያን አሁን ደግሞ ለቤተክርስቲያን አገልግሎት እየሄድኩ እንዳለ አስተዋወቅኩት። እሱም ራሱን አስተዋወቀኝና ትንሽ እንግዳ ስም ማለት ብዙ ያልተለመደ የቤተክርስቲያን ስም ሲነግረኝ እኔ ይቅርታ ይሄ ቤተክርስቲያን ብዙ አላወቅኩትም፣ የቆየ ነው፣ ብዙ ቦታ አለ ወይ ስለው አይ በቅርብ ነው የጀመርነው አለ። ኦኬ መልካም። በፊት የት ነው ጌታን ያመልኩ የነበሩት? አንድ በጣም የሚታወቅ የቤተክርስቲያን ስም ነገረኝ። እዚህ ነበርኩ፣ በቅርቡ ግን ወደዚህ መጥቻለሁ አለኝ። መልካም፣ ግን ለምንድን ነው የመጡት? ወይም ደግሞ አሁን በሚያመልኩበት ቤተክርስቲያንና በበፊቱ የቤተክርስቲያኑ መሃል ምንድነው ያለው ልዩነት? በተለይ የአስተምህሮ ልዩነቱ ምንድነው ብዬ ጠየቅኩና አይ እንደው ብዙም ልዩነት የለም አለ። እሺ፣ ግን በአዲሱ ቤተክርስቲያን በቃ ለመሪዎች እንጸልያለን አለ። መልካም፣ ሌላስ? አይ በቃ ሌላ የለም፣ ለሀገር መሪዎች፣ ለከተማ መሪዎች፣ ለተቋሞች መሪዎች በተለየ መልኩ እንጸልያለን አለ። በጣም አስደንጋጭ የነበረው ምክንያቱም የተለየ የጸሎት ሸክም ካለው አንድ ሰው ወይም ካለው አንድ ቡድን የቤተክርስቲያን የጸሎት ቡድን ማቋቋም እንጂ ፍትህ ሚኒስቴር ሄዶ ፈቃድ አውጥቶ ለመሪዎች መጸለይ ይፈልጋሉ ብሎ ስም ቀይሮ ድንኳን መትከል ወይም ዳስ መስዋዕት አለበት ብዬ አላምንምና አሁን እነዚህ አይነት ነገሮች በጣም እየተለመዱ መጥተዋል። አላማቸው ግን ነው ምንም ካባ ይልበስ እንጂ ገንዘብ ነው፣ ጥቅም ነው፣ ስም ነው እና እንደዚህ ያሉ ነገሮች እየበዙ ናቸው። በቅርብ ደግሞ በአገራችን የብልጽግና ወንጌል የምንበለው የሚራክል ማኒ ኤቲኤም የምንበለው የተለያዩ ነገሮች ከመምጣታቸው ጋር ተያይዞ በተለይም በእነዚህን ከመጽሐፍ ቅዱስ አንጻር በመታገል በመግለጥ ላይ የተሰማሩ ወንድሞች እህቶች የምካቴ ክርስትና እንቅስቃሴም ልትሉ ትችላላችሁ። አንዳንዶች አቃቢ እምነት የሚላሉና እንደዚህ ያሉ ስራዎች ላይ የተሳተፉ ሰዎች ብዙ ጊዜ ሲናገሩ የምንሰማቸው ይሄ እንደ መጽሐፍ ቅዱስ ትምህርት አይደለም፣ ይሄ የአስተምህሮ ዝንፈት አለበት፣ ይሄ ትክክል አይደለም እያሉ ሲናገሩ እንሰማለን። ስለዚህ እኔ ደግሞ ወይም ከኢትዮ አጋፔ አንድ ጥያቄ ልናነሳ ወደድን። ታዲያ ትክክለኛው አስተምህሮ ምንድነው? እውነት ነው ብዙዎቻችን መጽሐፍ ቅዱስ አለን። ይህንን መጽሐፍ ቅዱሳችንን እናጠናለን፣ እናስተምራለን፣ ብዙ ሰዎችም ሲሰብኩ እናያለንና በዘኪዮስ ታሪክ ላይ ጌታ ኢየሱስ በሰራቸው ተአምራት ላይ ብዙ ነገሮች ሲዘመሩም ሲሰበኩም እናያለን። እኛም አገልግለንበት ሊሆን ይችላል። እሱ መልካም ሆኖ ግን መሰረታዊ ትምህርቶች የመጽሐፍ ቅዱስ ትምህርቶች የሚባሉት የትኞቹ ናቸው? በቅርብ የካውንስሉንም መግለጫ ሲሰማ አእማደ እምነቶች ላይ መሰረታዊ በሆኑ የመጽሐፍ ቅዱስ ትምህርቶች ላይ ወደ መግባባት
እየተመጣ ነው ወይም ተመቷል ወደሚል አይነት ድምዳሜ የተደረሰበት እንዳለ አየሁና መልካም ነው። ግን እዛ ላይ የተነሱት 3 ወይም 4 ያህል ነገሮች ይመስሉኛል ወይም ጥቂት ናቸው ባጭሩ። እነዚያ ብቻ በቂ ናቸው ወይ? እና መጽሐፍ ቅዱስ የሚያስተምራቸው መሰረታዊ እምነቶች የትኞቹ ናቸው የሚለው ላይ አጭር ሐሳብ እንለዋወጥ ፈለኩ። አንድም ታሪክ ትዝ ይለኛል ከቤተ ክርስቲያን አገልጋይ በጉባኤ ላይ የሰማሁት ነውና ባንክ ውስጥ አሉ እኛ አገልጋይ ባንክ ውስጥ የሚሰሩ ሰራተኞች ብዙ ጊዜ የሐሰት ገንዘብ ይመጣላቸዋል። እንደ ትክክለኛ ገንዘብ አድርገው ወይ ሴቭ እንዲያደርጉ ባንክ ውስጥ እንዲያስገቡ ወይ ደግሞ ሐሰተኛ ባለ 100 ብር ዘርዝረው ትክክለኛ ባለ 10 ብር እንዲሰጡ ብቻ በተለያየ መልኩ ሐሰተኛ ገንዘቦች ይመጡላቸዋልና ባንኮች ደግሞ አሉ እነዚህን ሰራተኞቻቸውን አስቀድመው ስልጠና ይሰጣሉ እንዳይታለሉ። እና ስልጠናው ግን የሚያተኩረው አሉ ሐሰተኛ ገንዘቦችን በማሳየት ሳይሆን እውነተኛውን ገንዘብ እውነተኛውን የብር ኖት ወይም ዶላር ወይም የተለያየ አይነት ገንዘብ በደንብ በማስተዋወቅ ነው። በጣም ነው የተባረኩበት፣ በጣም ነው የተማርኩበት። ምክንያቱም ሐሰተኛ ብር ለምሳሌ ቢባል ቁጥር የለውም፣ አያልቅም፣ ማለቂያ የለውም። አንዳንዱ ቁጥሯ ላይ ትንሽ ዝንፍ ይላል፣ አንዳንዱ የሰው ምስሉ ላይ፣ አንዳንዱ ውሃው አካባቢ ነው፣ አንዳንዱ ወፏ ላይ ነው። እና ሐሰተኛ ብሩን እንወቀው ብንል አንዘልቀው። ግን አንድ ማድረግ የምንችለው ነገር አለ። ትክክለኛውን ብር በደንብ በማወቅ የሚመጣ ማንኛውንም የውሸት ብር ወይም ደግሞ የተሳሳተ ሐሰተኛ የገንዘብ ኖት መለየት እንችላለንና ዛሬም በቤተ ክርስቲያን ሐሰተኛ አስተማሪዎችን ወይም ሐሰተኛ ትምህርቶችን ወይም የተሳሳቱ ዶክትሪኖችን እንወቅ ብንል ወይም እንዘርዝር ብንል አንዘልቃቸው። ምክንያቱም አንደኛ በጣም ብዙ ናቸው፣ ሁለተኛ ደግሞ ገና እየተፈለፈሉ ነው፣ ገና እየመጡ ነው፣ መተውም አላለቁምና እውነተኛውን የመጽሐፍ ቅዱስ ትምህርት ካወቅን ግን እነዚያን ሲመጡ አሁን ያሉም ሆኑ አዳዲስም ሆኑ ሲመጡ ከመጽሐፍ ቅዱስ አንጻር ከዚህ የእግዚአብሔር እውነት አንጻር ልንለያቸው ወይም ደግሞ ልንገመግማቸውና ልንደርስባቸው እንችላለን። ስለዚህ የተወደዳችሁ ወገኖች ዶክትሪን የሚለውን ቃል ወይም አስተምህሮ የሚለውን ቃል አንጥላ፣ ቸልማን በለው። ምክንያቱም እዚህ ቦታ ላይ ከድነት ጋር አያይዞ ነው መጽሐፍ ቅዱስ ያስቀመጠው። ምንድነው ያለው? ለራስህና ለትምህርትህ ወይም ለዶክትሪን ምን አድርግ? ተጠንቀቅ። በእነዚህም ምን አድርግ? ጽና፣ ቁምባቸው። ይህንም ብታደርግ አንደኛ ራስህን፣ ሁለተኛ የሚሰሙህንም ታድናለህና። ሃሌሉያ። ይህንስ ባታደርግ ሌላኛው ገጽታው ደግሞ ምንድነው? ለራስህም ለምታገለግላቸው ለሚሰሙህም የመዳን እንቅፋት ትሆናለህ ማለት ነው። ስለዚህ መጽሐፍ ቅዱስ በዚህ ደረጃ ካስቀመጠው ለመጽሐፍ ቅዱሳዊ አስተምህሮ ቦታ ልንሰጥ እንደሚያስፈልግ እናያለን። ቢያንስ 2 አይነት ሐሳቦችን አይተን እንቀጥል። አስተምህሮ ወይም ዶክትሪን በመልካም የተነሳበት አለ በመጽሐፍ ቅዱስ ውስጥ፣ መልካም ባልሆነ ደግሞ የተነሳበት አለና በመልካም የተነሳውን ነኝ ቲቶ ምዕራፍ 2 ቁጥር 1 ላይ አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። እንዴት ላለ ትምህርት? ሕይወት ለሚገኝበት ትምህርት። ቆላስይስ 2:8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ጌታን ከማወቅ በፊት እንደነበረው እንደ መጀመሪያ ትምህርት ባል በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ። ስለዚህ የክርስቶስ ትምህርት የተባለ አለ፣ እውነተኛ ትምህርት፣ እውነተኛ አስተምህሮ። እንደዚሁም ደግሞ ሌላ ትምህርት፣ የመጀመሪያ ትምህርት የተባለ በአሉታዊነት የተነሳ እንዳለ እናያለን። በኤፌሶን 4:14 ላይ ደግሞ እንደ ስህተት ሽንገላ ባለ ተንኮል
በሰዎችም ማታለል ምክንያት በትምህርትም ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ስለዚህ በትምህርት ነፋሳት በዛም በዚህም ብቅ በሚሉ ከክርስቶስ ግን ካልሆኑን ትምህርቶች እንድንጠበቅ መጽሐፍ ቅዱስ ይመክረናል ማለት ነው። አንደኛ ጢሞቴዎስ 4:1-4 ላይ ደግሞ ምን ይላል? ወደ መቄዶንያ በሄድሁ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩ ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለምንሁህ እያለ ጳውሎስ ጢሞቴዎስን ይነግረዋልና ልዩ ትምህርት መጽሐፍ ቅዱስ ውስጥ ደግሞ እንደዚሁ የሆነ ቦታ ፎልስ ዶክትሪን የሚልን በተለያዩ እትሞች ማለት ነው እናገኛለንና የውሸት አስተምህሮም እንዳለ እናውቃለን። ስለዚህ ተወደዳችሁ ወገኖች መጽሐፍ ቅዱስ ምንድነው የሚያስተምረው መሰረታዊ ትምህርት የሚለውን በደንብ አይተን እዛ ላይ ተተክለን በትምህርት ነፋሳት ሳንፍገመገም ጌታችን ኢየሱስ ክርስቶስን በክብር ሲገለጥ በታላቅ ደስታ ልንቀበል ያስፈልጋል። ከዚህ ጋር ይሄ የመግቢያ ፋይዳችን ነው። አንድ ሴት ኦፍ ዶክትሪንስ ወይም ደግሞ የመጽሐፍ ቅዱስ 28ቱ መሰረታዊ ትምህርቶች የሚልን ሐሳብ ከናንተ ጋር ልካፈል ፈለጉ። ይህንን ስል በደንብ ልብ እንድትሉ ፈልጋለሁ። ምናልባት መጀመሪያ ላይ በመካቴ ክርስትና ወይም ደግሞ አቃቤ እምነት እንቅስቃሴዎች ላይ የሚሰሩ ወገኖችንም ከማስተዋወቅ ጋር ተያይዞ የነሱ ሁሉ አስተምህሮ ወይም ደግሞ የሚቀበሉት ትምህርት ነው ተብሎ እንዲወሰድ አልፈልግም። ይህንን ከመጀመሪያ መግለጥ ፈልጋለሁ። የዚህን ጽሑፍ ወይም ሐሳብ ከምንጩ ወይም ደግሞ በእንግሊዝኛ መጀመሪያ የተዘጋጀ ስለሆነ የት እናገኛለን ካላችሁ እሱን በማስተዋወቅ መቀጠል ፈልጋለሁና Seventh Day Adventist Belief a Biblical Exposition of Fundamental Doctrines የሚል ልታገኙ ትችላላችሁ። ይሄንን እንግሊዝኛውን የምታገኙበት ድረገጽ ነው። በአማርኛ ደግሞ የመጽሐፍ ቅዱስ 28ቱ መሰረታዊ ትምህርቶች የሚል በኢትዮ አጋፔ ፌስቡክም ቴሌግራምም አድራሻ ላይ ታገኛላችሁ። 28 ነጥቦች ናቸውና እንዴት ነው 27 ወይም 29 ሳይሆኑም ወይ ልክ እንደ እግዚአብሔር በሲና ተራራ እንደሰጣቸው 10ቱ ትእዛዛት እንደዚህ ፕሪስክራይብድ ናቸው ወይ የሚል ሐሳብ ሊነሳ ይችላል። ተገቢም ሐሳብ ነውና እዚህ ላይ በዛ ጽሑፍ መጨረሻ ያለን ሐሳብ ላነብ። ሰባተኛ ቀን አድቬንቲስቶች መጽሐፍ ቅዱስን እንደ ብቸኛ የእምነታቸው መሰረት አድርገው የሚወስዱ ሲሆን የተወሰኑ መሰረታዊ እምነቶችን ወይም አስተምህሮችን ደግሞ የዚሁ የመጽሐፍ ቅዱስ ትምህርቶች ናቸው ብለው ይቀበላሉ። እኚሁ እምነቶች ልክ በዚህ ጽሑፍ እንደቀረቡ የቤተ ክርስቲያኗን መጽሐፍ ቅዱሳዊ መረዳትና አገላለጽ ይወክላሉ። እነዚህ ጽሑፎች በቤተ ክርስቲያኗ ዓለም አቀፍ ጉባኤ ወይም ጀነራል ኮንፈረንሴሽን ላይ መንፈስ ቅዱስ ቤተ ክርስቲያኗን ወደ ተሟላ የመጽሐፍ ቅዱስ መረዳት በመራት መጠን ወይም የእግዚአብሔርን ቅዱስ ቃል ትምህርቶች በተሻለ ቋንቋ ለመግለጥ በረዳት መጠን ሊከለሱ ይችላሉ። ስለዚህ በአጭሩ እነዚህ 28ቱ የመጽሐፍ ቅዱስ ትምህርቶች ያልናቸው የማይነኩ አይደሉም። ስለዚህ አንደኛ ላይ ለምሳሌ መጽሐፍ ቅዱስን እናገኛለንና መጽሐፍ ቅዱስ የእምነት ሁሉ የመንፈሳዊ ልምምድ ሁሉ የማንኛውም ነገር ጎልድ ስታንዳርድ ትልቁ መለኪያ ነው ብሎ ያስቀምጣል። ከዛ የተወሰዱ ናቸው ተብሎ ይታመናል እነዚህ ትምህርቶችና ማንም ወንድም ወይም እህት እዚህ ላይ ያልገቡ መግባት ግን የነበረባቸው 5 ወይም 10 ወይም 20 ነጥቦች ትምህርቶች አሉ ካለ እንደ መጽሐፍ ቅዱስ ሐሳብ ሊሞግት ወይም ልትሞግት ትችላለች። የዚህ ትምህርት አካል ሊሆኑም ይችላሉና ወይም ደግሞ ከዚህ መቀነስ ያለባቸው በስህተት የገቡ እነዚህ ያሉ ተብሎ ጥያቄ ማንሳት እንደ መጽሐፍ ቅዱስ መከራከር ይቻላልና እነዚህ ግን ለአሁን
መጽሐፍ ቅዱሳዊ መሰረታዊ ትምህርቶች ናቸው ብዬኔ በግሌ ማምናለሁ ለኢትዮ አጋፔም እናምናለንና ተወደዳችሁ ወገኖች ወደፊት በድምጽ እነዚህን እናቀርባቸዋለን ብለን እናስባለን ለጊዜው ግን ርዕሶቹን በማንሳት የዛሬውን ሐሳባችንን ልንቋጭ እንወዳለን በጣም ግን አጽንኦት ልንሰጥ የምንወደው መጽሐፍ ቅዱስ ለአስተምህሮ ለዶክትሪን ለመሰረታዊ እምነት ትልቅ ቦታ ይሰጣል የመዳንና ያለመዳን ጉዳይ ነው በነገራችን ላይ እኮ እነዚህ ኤቲኤም ምናምን ብለው የሚናገሩ ሰዎች ታዩዋቸው ምንም የማፈረም ነገር የለባቸውም የመደንገጥም ነገር የለባቸውም ምናልባት ደንግጠውም ከሆነ የደነገጡት ሰውን ምን ነካው ብለው ነው ኤቲኤም ብንሸጥ ምን ችግር አለበት ሰው ያሟል እንዴ ብለውላ የደነገጡ ይመስላልና ምንድነው መነሻ ምክንያቱ ብለን ስንጠይቅ የአስተምህሮ ጉዳይ ነው መሰረታዊ የትምህርት ጉዳይ ነው ስለዚህ መጽሐፍ ቅዱስ መሰረታዊ ትምህርቱ ምን ይላል ማንኛውንም ልምምድ በመጽሐፍ ቅዱስ መፈተሽ አለበት የሚል መሰረታዊ ትምህርት አለ ያንን ያልተቀበለ ሰው በጆሮዬ ውላለ ማታ ተኝቼ እንደዚህ ጌታ ተናገረኝ ቢል ማንኛውንም ድምጽ በመጽሐፍ ቅዱስ መገምገም አለበት መለካት አለበት የሚለውን ትምህርት ያልተቀበለን ሰው ምንም ልናደርገው አንችልም ምክንያቱም መጽሐፍ ቅዱስ ለዛ ሰው አንደኛ አይደለም ዋና ትምህርት አለት አይደለም ባለፈው አንድ ቪዲዮ ስናይ እዚህ ላይ ካነሳናቸው ወንድሞች አንዱ ማንንም 1 ሊትር ዘይት በራሱ ላይ ያከፈከፈ ሐዋርያ ነኝ እያለ ትንሽ የሚያስቅ አገላለጽ ሲያነሳ ነበርና እንደዛ ሊደረግ ይችላል ለምን የአስተምህሮ ጉዳይ ነው ሐዋርያ ማን ነው የጸጋ ስጦታ ምንድነው በሚለው ላይ መጽሐፍ ቅዱስ ምን ይላል ለሚል መሰረታዊ ትምህርት የተጨበጠ ከሌለ ማንኛውም ነገር ልካሁን እንደምናየው ጭፈራውም ድራማውም በቤተ ክርስቲያን ሊደረግ ይችላል ሊቀጥልም ይችላል እንደ ክርስቲያኖች ግን ምን ላይ ቆመናል የሚለው በደንብ አለታችንን መሰረታችንን ልናጸና ይገባል ማለት ነው እነዚህን 28ቱን ርዕሶቻቸውን እናያለን ስላለን እስኪ እንይ መጽሐፍ ቅዱስ ዚጋ ጥቅሶች አሉ ዚጋ አጠር ባለ መልኩ የቀረበ ትምህርት አለና የትምህርት ሁሉ መመዘኛ መሰረት ብቻውን ስታንዳርድ መጽሐፍ ቅዱስ ሁለተኛ ስላሴ ወይም ደግሞ አብ ወልድ መንፈስ ቅዱስ ይሄም መሰረታዊ የሆነ መጽሐፍ ቅዱስ የሚያስተምረው ትምህርት ነውና ዚጋ የእግዚአብሔር ቃል ክፍሎች አሉ ለእያንዳንዱም የቀረበ ሐሳብ ስላለ እንድታዩ በጌታ ፍቅር እናድማችኋለን ከዚያም ፍጥረት ዛሬ በጣም በሚያሳዝን መልኩ እኔ በጌታ ነኝ እኔ ክርስቲያን ነኝ ዝግመተ ለውጥን እቀበላለሁ የሚሉ ብዙ ሰዎች ይገኛሉና መጽሐፍ ቅዱስ ግን ግልጥ አድርጎ እግዚአብሔር አምላክ ሰማይንና ምድርን በውስጣቸው ያሉ ህይወት የሌላቸውን ያላቸውንም ነገሮች በ6 ቀን እንደፈጠረ ይናገራል ምንም ሚሊዮን ዓመት ቢሊዮን ዓመት በሌለበት ማለት ነውና መጽሐፍ ቅዱስ እዚህ ላይ ምን ይላል የሚለውን በደንብ ማስተዋል መሰረታዊ መጽሐፍ ቅዱስ ትምህርት ነው የሰው ተፈጥሮ አንዳንዶች ሰው መንፈስ ነው እያሉ በተለያየ መልኩ የስህተት ልምምዶቻቸውን ጀስቲፋይ ሲያደርጉ ሲያስተምሩ እናያለን መጽሐፍ ቅዱስ ግን ምን ይላል የሚለውን በደንብ ማስተዋል ያስፈልጋል ሌላ ታላቁ ተጋድሎ አሁን በምንኖርበት ዓለም ትልቅ ጦርነት አለ መጽሐፍ ቅዱስ ይህንን በተመለከተ ግልጥ አድርጎ ይነግረናልና ጦር ሜዳ ውስጥ ሆኖ አንድ ሰው ሰላም ነው ብሎ ከተቀመጠ አደጋ ነውና ያለንበትን ታላቁን ተጋድሎ ከመጽሐፍ ቅዱስ አንፃር ማወቅና አቋቋማችንን ማስተካከል አለብን ከሚያሸንፈው ከዘላለም አምላክ
ሰልፍ ራሳችንን ልናስገባ ያስፈልጋል። የክርስቶስ ሕይወት ሞትና ትንሣኤ። እዚህ ጋር አንዳንድ ሰዎች የሥላሴን ማስተምህሮ ካለመቀበል ጋር ተያይዞ ስለ ክርስቶስ ሕይወት ሞትና ትንሣኤ የተለያዩ አይነት መላምቶች ሲሰጡ እናያለን። እንደ መጽሐፍ ቅዱስ ተማሪዎች ግን ግልጽ ያለ መረዳት እዚያ ላይ መቆም እዚያ ላይ ያስፈልገናልና በደንብ እንድታጠኑ በጌታ ፍቅር አድማችኋለሁ። እነዚህንም ጥቅሶች እንድታዩዋቸው ጌታ ቢፈቅድ አንዳንድ እያነሳንም የምናጠናበት እድል ወደፊት ይኖረን ይሆናል ብዬ አምናለሁ። ሌላው የመዳን ልምምድ። ዛሬ ድኛለሁ ብሎ አፉን ሞልቶ የሚናገር የተለያዩ ግን የሚገርሙ ልምምዶች ውስጥ ያሉ ሰዎች አሉና እውነት ነው፣ በስራችን አንድንም በጽድቃችን አንድንም በጸጋው ነው የምንድነው። ግን ይሄ የመዳን ልምምድ ምንድን ነው? የመዳን ልምምድ መለወጥን እንዴት ነው ያመጣው? ማደግን እንዴት ነው የሚያመጣው የሚለውን በደንብ ማስተዋል ይኖርብናል። አንድ አባባል እዚህ ጋር ልጥቀስ። እንደዚህ ይላል፣ if your religion does not change you, you better change your religion። ወንጌል በተለይም እምነት በአጠቃላይ የመለወጥ ጉዳይ ነው። የልምምድ የህይወት ታድሶ ጉዳይ ነው። ስለዚህ ትላንት ጠጪ የነበረ ሰው ዛሬ ጌታን ተቀብያለሁ እያለ የሚጠጣ ከሆነ ወንጌል አልለወጠው፣ ሃይማኖት አልለወጠው። ስለዚህ ሃይማኖቱን ቢለውጥ ይሻላል ነው አባባሉ የሚለውና ስለ መዳን ልምምድ የእግዚአብሔር ቃል ምን ይላል የሚለውን በደንብ እንድታስተውሉ በጌታ ፍቅር እናድማችኋለን። በክርስቶስ ማደግ ተወደዳችሁ ወገኖች እውነት ነው፣ እንደ ልጅ ነው። መጽሐፍ ቅዱስ ሲናገር እምነት መወለድ አለበት፣ ማደግ ሊከተለው ይገባልና እድገት ከሌለ ችግር አለ ማለት ነው። እድገት ያስፈልጋል። በክርስቶስ ማደግ አለብን። ያ ምን ማለት እንደሆነ የእግዚአብሔርን ቃል በደንብ እንድታጠኑ በጌታ ፍቅር እናድማችኋለን። 12 ቤተክርስቲያን። ቅድም እንዳልኩት ዛሬ ቤተክርስቲያን ማለት አንድ 5 ሰዎች ሆነው ካፌ ሰብሰብ ብለው ከተቀመጡ መጠርጠር ነው። በማግስቱ አንድ ስያሜ ሊወጣ ነው ማለት ነው ቤተክርስቲያን። መጽሐፍ ቅዱስ እንደዛ ግን አይልም። ቤተክርስቲያን በእግዚአብሔር የተቋቋመች በመጽሐፍ ቅዱስ እምነት ላይ የተመሰረተች ሰዎች በመስዋዕትነት ሊተክሏት የሚገባና እሱን ወደ ማወቅ ሙላት የሚያድጉባት ናት እንጂ ቤተክርስቲያን ማለት የሳጠራና የድንኳን ቁጥር ብዛት አይደለችምና እዚህ በደንብ ልናጠና ያስፈልጋል ብዬ አስባለሁ። ቅሬታዋና ተልእኳ። ቤተክርስቲያን ዛሬ ላይ ያላት ተልእኮ ምንድነው? እዚህም ላይ መጽሐፍ ቅዱስ ምን ይላል? ዘመኑ ምን ይላል? ምን እየተከሰተ ነው የሚለውን በደንብ አስተውለን ልናጠና ያስፈልጋል። ጌታ ኢየሱስ ክርስቶስ አንድ ነገር ተናግሮ ነበር። እርኩሰት በተቀደሰው ቦታ ቆሞ ስታዩ አንባቢው ያስተውል። በትንቢት የተነገሩ ነገሮች አሉ፣ ትላንት የማይመስሉ በእኛ እንኳን እድሜ በእኔ እንኳን እድሜ በጣም በትንሹ ከ20 ዓመት ከ30 ዓመት በፊት ይሆናሉ ተብሎ ማይታሰቡ ነገሮች ዛሬ በብዛት ከመሆናቸው ጋር ተያይዞ እንደ መደበኛ የቆጠርናቸው ነገሮች አሉ። ነገም ነገሮች በዚህ ፍጥነት ይሄዳሉ። ስለዚህ ዘመኑን በማስተዋል የቤተክርስቲያንን ተልእኮ ማስተዋል በጣም ያስፈልጋል። በክርስቶስ አካል ውስጥ ያለ አንድነት በአንድ አጥቢያ ሊሆን ይችላል፣ በአንድ ዓለም አቀፍ ቤተክርስቲያን ሊሆን ይችላል። ያለው አንድነት ምን መምሰል ይገባዋል? ዛሬ ሁሉም እኔ የክርስቶስ ነኝ እንደፈለክ ሆናለሁ እያለ ያለበት ሁኔታ አለ። እንደፈለክ አትሆን ሳይሆን ምንድነው የምትፈልገው የሚል ጥያቄ ደግሞ አለ መጽሐፍ ቅዱስ የሚያነሳው። ትናንት በዓለም እያለሽ የፈለግሽው እሱን ከፈለግሽ ዛሬም በዓለም ነሽ ማለት ነው። ስለዚህ ስለ አካሉ አንድነት፣ ስለ አስተዳደራዊም ጉዳዮች በደንብ ልብ ልንል ያስፈልጋል።
ዛሬ አንድ ሰው ተነስቶ አብያተ ክርስቲያናት እኮ ችግር አለበት ካለ በቃ እሱ ነው ትክክል። ስለዚህ ይሰማል፣ ይደመጣል፣ ተከታይ ይኖረዋል፣ ትልቅ ህንጻ ይሰራል ማለት ነውና መጽሐፍ ቅዱስ ግን ምን ይላል የሚለውን በደንብ ማስተዋል ያስፈልጋል። ስለ ጥምቀት መሰረታዊ የሆነ የመጽሐፍ ቅዱስ ትምህርት ነው፣ እናጠና ያስፈልጋል። የጌታ እራት፣ የጌታን ስጋ የጌታን ደም የሚያሳስበን ትልቅ አገልግሎት፣ መንፈሳዊ ስጦታዎችና አገልግሎቶች፣ ይህም በጣም ወሳኝ ነገር ነው። የነብይነት ጸጋ፣ የሐዋርያነት፣ ሌሎችም አስተማሪነት፣ መዝሙር፣ መሪነት፣ የመንፈስ ቅዱስ ጸጋዎችን በደንብ ልናጠና በህይወታችን ልንለማመዳቸው ይገባል። የትንቢት ስጦታ በደንብ አድርገን ለይተን አተኩረን ልናየው ያስፈልጋል። የእግዚአብሔር ሕግ፣ አንዳንድ ሰዎች የብሉይ ኪዳኑንና የአዲስ ኪዳኑን እግዚአብሔር ለያይተው ነው የሚያዩት። የብሉይ ኪዳኑን ሲያስቡ በቃ የተቆጣ እጁ ላይ ጦር የያዘ የሚያስፈራ እግዚአብሔር፣ የአዲስ ኪዳኑ ደግሞ በቃ ፍቅር የሆነ እቅፍ የሚያደርግ እግዚአብሔር ነው። ግን መጽሐፍ ቅዱስ እግዚአብሔር ትናንትና ዛሬም ለዘላለምም ያው እንደሆነ እንደማይለዋወጥ ይናገራል። ስለዚህ የእግዚአብሔር ሕግ ማለት የዚህ አፍቃሪ የሆነ በብሉይም በአዲስም ኪዳን ዓለም ሳይፈጠርም ይህች ዓለም ካለፈችም በኋላ ዘላለማዊ የሆነ አምላክ ባህሪ ነው ሕጉ ማለትና የእግዚአብሔር ሕግ ምን ይላል የሚለውን በደንብ ማጥናት ያስፈልጋል። ሰንበት እንግዲህ ከእግዚአብሔር ሕጎች በተለይም ከ10ቱ ትእዛዛት አንዱ ነው። በግሌ ምን ያህል የግል በረከቴ እንደሆነ ሰንበት በተለያየ ጊዜ አካፍያለሁ። በተወሰነ ጊዜ ሆፕ ሰባዝ የአድቬንቲስት ቲቪ ሆፕ ቻናል ከመጀመሩ በፊት በነበረው ላይ ማካፈሌን አስታውሳለሁ። ኢትዮጵያ ውስጥ ይተላለፍ የነበረ የቴሌቪዥን ፕሮግራም ነው፣ ኤልሻዳይ ቴሌቪዥን ላይ ማለት ነውና በጣም ትልቅ በረከት ነው ሰንበት ማለት። እረፍት ማለት እኮ ነው። በክርስቶስ ማረፋችንን እኮ የምናውጅበት የዘላለሙ እረፍታችን የሰማይ ቤት እስኪመጣ ድረስ በምድር በጌታ እረፍ ብለን እኮ የምንቀምስበት ነውና ስለ ሰንበት በደንብ እንድናጠና ያስፈልጋል። በመጨረሻም ደግሞ አስገዳጅ የሆኑ ጉዳዮች ከሰንበት ጋር ተያይዘው የሚመጡ ስላሉ በደንብ ልናስተውል ያስፈልጋል። 21ኛ መጋቢነት ወይም ባለአደራነት። ብዙ ሰዎች መጋቢ ሲባል ወይም ፓስተር የቤተ ክርስቲያን መሪ አድርገው ብቻ ያስባሉ። ሁላችንም በተሰጠን እግዚአብሔር በሰጠን መክሊት እግዚአብሔር በሰጠን ጊዜ፣ ገንዘብ፣ እድል፣ ኢንፍሉዌንስ መጋቢዎች ነን፣ ባለአደራዎች ነንና ይህንንም በደንብ አድርገን ልናጠና ያስፈልጋል። የክርስቲያን ባህሪ ተወደዳችሁ ወገኖች፣ ብዙ ጉዳዮች ከዚህ ጋር ተያይዘው እየተነሱ ነው። የክርስቲያን ባህሪ ምንድን ነው የሚመስለው? አንድን ታሪክ አካፍዬ ማለፍ ፈለግኩ። በአንድ ወቅት አሜሪካ ውስጥ ይመስለኛል አንዲት ወጣት መኪና እያሽከረከረች ትሄዳለች እና ከኋላ ፖሊሶች በመኪና እየተከታተሉ ሊያስቆሟት ምልክት ይሰጧታል። እሷ ደግሞ ምን አጠፋው ብላ ስታስብ ምንም አላጠፋውም ብላ ስላሰበች ነዳች፣ አልቆመችላቸውም። እነሱም ይከታተላሉ፣ እሷም ትነዳለች። ብቻ ብዙ ከተጓዙ በኋላ ሁለቱም አስቆሟት፣ ቆመች እና ምንድን ያጠፋሁት አለቻቸው። ይሄ መኪና ያንቺ ነው ወይ አሏት። አዎ የኔ ነው አለች። መረጃ ሲሏት አንዳንድ ወረቀቶች አውጥታ መኪናው የሷ ስለመሆኑ የሚያሳዩ መረጃዎች ሰጠቻቸውና ግራ ገብቷቸው ሊመለሱ ሲሉ ምንድነው አለቻቸው። መኪናው ሲጀመር የኔ መሆኑን በምን ጠረጠራችሁ ወይም አለመሆኑን? አሁን ደግሞ ይህን ወረቀት ሳሳያችሁ ተመለሳችሁና አታበና አለች። የፖሊሶቹ መልስ ልብ የሚሰብር ነው።
ከአንድ ሌላ መኪና ውስጥ ካለ ሰው ጋር ስትነጋገሪ በመስኮት በመልእክት ስትሰድቢ አይተናል አሉ። ዛሬ አገራችንም ውስጥ የተለመደ ነው አይደል? በመልእክት መስኮት ዝቅ ያደረጉ መሰዳደብ በሚያሳዝን መልኩ የተለመደ ነውና መኪናሽ ጀርባ ላይ ግን መጽሐፍ ቅዱሳዊ ሐሳቦች ስለተጻፉ አላቅም ምናልባት እግዚአብሔር ፍቅር ነው ሊሆን ይችላል ወይም ኢየሱስ ጌታ ነው ሊሆን ይችላል የሆነ መጽሐፍ ቅዱሳዊ ጥቅስ መኪናሽ ጀርባ ላይ ስላነበብን እና መስኮት ላይ ያየነው ማንነት ስለተለየብን ይሄ መኪና የተሰረቀ መሆን አለበት ብለን ነው አንቺ ከሆነ ሂጂ አሏት። ተወደዳችሁ ወገኖች የክርስቲያን ባህሪ ምንድነው መሆን የሚገባው? እኔም በግል ብዙ የሚገጥመኝ ነው። በተለይ ፌስቡክ ላይ ፕሮፋይል ፒክቸራቸው ላይ ጥቅስ አለ ወይም መስቀል አለ ወይም የሆነ ነገር አለ የሚሰጡት ኮሜንት ግን ሼር የሚደረገው ኮንቴንት ግን በጣም ልብ የሚሰብር ምን ሊሆን ይገባል ባህሪያችን ወገኖች? ልብ እንበል። ጋብቻና ቤተሰብ ዛሬ በዓለማችን በጣም በሚያሳዝን መልኩ የጥቃት ኢላማ የሆነ ነገር ቢኖር የሰይጣን የጥቃት ኢላማ የሆነ ነገር ቢኖር ቤተሰብ ነው፣ ጋብቻ ነው። እንደ ክርስቲያን እንዴት ወዳለ ጋብቻ ልንገባ ይገባል? ከገባንም በኋላ ጋብቻችንን እንዴት ልንጠብቅ እንደሚገባ መጽሐፍ ቅዱስ መሰረታዊ አስተምህሮ ወይም ትምህርት ዶክትሪን አለው። 24ኛ በሰማያዊ መቅደስ የክርስቶስ አገልግሎት ብዙ የመጽሐፍ ቅዱስ ጥቅሶች አሉ። ጌታ ኢየሱስ ዛሬ በሰማያዊ መቅደስ ሙሴ የምድሯን ሲገነባ በላይ ባየው ምሳሌ መሰረት እንድትሰራ ተጠንቀቅ በተባለለት ዋናዋ መቅደስ ስለኔና ስለናንተ የሚሰራውን መጽሐፍ ቅዱስ በደንብ ያስተምረናል፣ ልናስተውል ያስፈልጋል። የክርስቶስ ዳግም ምጽአት ጌታ ኢየሱስ ዳግም እንደሚመለስ ራሱ ተናግሯል፣ መላእክት መስክረዋል፣ ደቀ መዛሙርት አስተምረዋል። የተባረከው ተስፋችን እሱ ነው። እሱን በተመለከተ ብዙ ጅምብሮች አሉ። በስውር ነው የሚመጣው ወይም መጥቷል፣ እዚህ ቦታ ኢየሱስ አለ የሚባሉ ነገሮች ዛሬ እየሰማን ነውና መጽሐፍ ቅዱስ ግን ግልጽ አድርጎ የሚያስተምረውን መሰረታዊ ትምህርት ልናስተውል ያስፈልጋል። ሞትና ትንሣኤ በጣም የሚያሳዝኑ ትምህርቶች አሉ ዛሬ። በአንድ ወቅት ከአንድ ወንድም ጋር እንደዚሁ አዲስ አበባ ላይ ተዋወቅን። ስለ መጽሐፍ ቅዱስ ለመወያየት እቅድ ያዝንና አንድ ቦታ ተገናኘን። አንዳንድ ሐሳቦች እያነሳን እያለ እንግዲህ ማቀውን መዝሙረ ዳዊት ላይ እንደዚህ ይላል፣ ማቴዎስ ምዕራፍ 3 እያልኩ አነሳለሁ። እሱ ግን ምን አለኝ? አትክልት እንደውም ቆይ ዛሬ አልያዝኩም፣ አንድ በቅርቡ ሞታ የተነሳች እከሊት የምትባል ፈረንጅ የጻፈችውን መጽሐፍ አመጣልሃለሁ አለ። ከዛ በኋላ እንግዲህ ምንም አብረን ልንቀጥል አልቻልንም። እኔ የማቀው ሕዝቅኤል ላይ እንደዚህ ይላል፣ ኦሪት ዘፍጥረት፣ ዮሐንስ ራእይ እያልኩ ነው በትንሹ የተረዳሁትን ማነሰው። ለሱ ግን ከዚህ ሁሉ በላይ በቃ ትልቁ ማስረጃ ምንድነው? ሞታ የተነሳች እከሊት የተናገረችውን። ዛሬማ በእኛም ሀገር በቃ በጣም ፋሽን እየሆነ ነው አይደል? ነብይ እከሌ ለ3 ቀን ሞቶ ተነሳ፣ እከሊት ለ6 ሰዓት ሞታ ተነስታ ያለችውን ስሙ። በጣም የሚያሳዝን ነው። መጽሐፍ ቅዱስ ግን ስለ ሞት የሚናገረው ግልጽ ያለ ነገር አለ። አላነሳውም ዝርዝሩን። መጽሐፍ ቅዱስን አንብቡ። መሰረታዊ የመጽሐፍ ቅዱስ ትምህርት ላይ ሁለት እግራችን ህይወታችን ይተከል። 27,000 ዓመትና የኃጢአት ፍጻሜ መጽሐፍ ቅዱስ ዲያብሎስ 1000 ዓመት ይታሰራል እያለ ሌሎችንም ሐሳቦች ከዚህ ጋር እያይዞ ይሰጠናል። ምን ማለት ነው? ያንን በደንብ እናጥና፣ ይጠቅመናል። ከዛም ጋር ተያይዞ ብዙ የስህተት ትምህርቶች አሉ። መጨረሻ የአዲስቷ ምድር ጽድቅ ያለባት፣ ሞትና ህመም ከእንግዲህ ወዲህ የሌለባት፣ እንባ ሁሉ ከዓይን የሚታበስባት
አዲሲቷ ምድር እየመጣች ነው። የተወደዳችሁ ወገኖች እግዚአብሔር አብዝቶ ይባርካችሁ። መጽሐፍ ቅዱስ ለራስህና ለትምህርትህ ተጠንቀቅ ይላል። እኛም ለራሳችንና ለትምህርታችን በመጠንቀቅ ራሳችንንም የሚሰሙንንም እንድናድን ከንጉሳችን ጋር በቅርብ ፊት ለፊት እንድንገናኝ እግዚአብሔር ጸጋውን ያብዛልን። አመስግነን እናበቃለን። መልካም አባት እግዚአብሔር ሆይ ስምህ ይባረክ። አሁን ስለ መጽሐፍ ቅዱሳዊ ትምህርቶች አስተምህሮዎች አጠናን። እዚሁ ጽሑፍ ላይ እንዳለው እነዚህ የመጀመሪያም የመጨረሻም አይደሉም። ሁላችንንም አንተ እንድታሳድገን፣ አንተን ወደ ማወቅ ሙላት፣ ፈቃድህን ወደ ማስተዋል ሙላት እንድንደርስ እንድትረዳን እንጸልያለን። የዘላለም አባት በትምህርት ነፋሳት እየተፍገመገመን፣ በልምምድ ነፋሳት እየተጠረግን እከሌ ምን አለ እከሊት ምን አለች እያለን ወሬ የምንለቅም ሳይሆን ቃልህ ምን አለ የምንል ሰዎች እንድንሆን እርዳን። አገራችንን ባርክ፣ ቤተክርስቲያናችንን ባርክ፣ ሰላምህን ስጠን። እንወድሃለን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ጊዜ